አግብተሃት ወደ አረብ ከሀገር ውጭ ወደ ሳውዲ መሸኘት እንዴት ይታያል? እኔ ከሆንኩ አግብተሃት መሸኘት ያልከኝ እኔ አላደርግም። እኔ ወጥቼ እሰራለሁ። ስደት ውጭ አልሰራም። ሰው እንዴት ነው ሚስት አግብቶ ሳኡዲ ልካታል? ዘመናዊ ባርነት ማለት ነው። ድሮ ላይ ምን ያደርጉ ነበር? ባሪያዎችን አንድ አለቃ ይሄድና ጠንካራ ይሆናል ባሪያ ይገዛል ገበያ ላይ። ከገዛ በኋላ ይሄን ባሪያውን በቃ እየሰራህ አምጣ ይለዋል። እሱ ቁጭ ብሎ እዛ ቀኑን ሙሉ ያ ባሪያው ሰርቶ ያመጣል ገንዘብ ተቀብሎ ማታ ላይ ይበላል አለቃ። ከዛ ጠዋት ደግሞ ይወጣል ያ ባሪያ አሁንም ሰርቶ ደግሞ ያመጣል ያንን ገንዘብ ላለቃው እየሰጣ በዚህ መንገድ ይኖሩ ነበር። አሁንም እንዲሁ ምን ያደርጋል? ባል የሆነ ገንዘብ እንትን ይልና ሚስቱን ይልካታል። እየሰራች ወሩም ብሎ ያንን እያሰበ ሁሉ እየደወለ ይጠይቃታል። ስንት ደረስ? ደሞዝ ስንት ነው? መቼ የሚገባው? ምንዛሬ ስንት ደርሷል? ላኪ ቶሎ በይ ይላታል። ከዛ ይህ እስልምና ፈቅዶልናል ይላሉ። ወላሂ ይህን እስላም አልፈቀደም። ይህ ዘመናዊ ባርነት ነው። ዘመናዊ ባር ያው እንትኑ የተቀየረው ወደ ውጭ ሄደች በሚለው ስም ነው እንጂ የተቀየረው ያን ነው። ቀደምቶች ሲያደርጉ የነበሩትን እያደርጋሉ። ወንድ ልጅ ነው ሰርቶ ማስተዳደር አለበት ሚስቱን። ነቢያችን ሰለላሁ ዐለይሂ ወሰለም ወጣቶችን ሲናገሯቸው ምን አሉ? ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይሂ ቢሶውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። አያችሁ፣ የጋብቻ ጣጣ በወንድ ልጅ ላይ የተጣለ የሆነ አለፍትና ነው። ሴት ልጅ አይደለችም ሰርታ የምታስተዳድረው። አብዛቸዋል ወንድ ልጅ ቁጭ ላሉ ውስጥ እሷ ወጥታ ትሰራለች ምናምን። እሷ የውጭ ጉዳይ ሚኒስቴር ሆናለች፣ እሱ የውስጥ ጉዳይ ሚኒስቴር ሆኗል። ቁጭ ብሎ መቼ ነው ደሞዝሽ የሚመጣው እያለ እግሩን በእግሩ ላይ ሰቅሎ ከዚያ ያስልቃታል፣ ይበላል። ኒዛሙ ተቀየረ፣ ህይወት ተበላሸ፣ ስርዓቱ ተቀየረ። እሱ ነበር የውጭ ጉዳይ ሚኒስቴር መሆን ያለበት። እርሱ ሰርቶ ያመጣል። ሚስት ቤት ውስጥ ፏ ብትን ብላ በቃ ልጆቿ ነው በዲን በአክላቅ ላይ ታሳድጋለች። ምን ትላለች ምናምን። አሁን እሱ በቃ ቤት ውስጥ ቁጭ ብሎ እሱ ደሞዝ ይቆጥራል፣ እሷ ሰርታ ታመጣለች ምናምን ይኖራሉ። ወላሂ ህይወት አያምርም እንደዚህ። ሴት ልጅ በዚያች በምታሳሳ ሰውነቷ ደክማ ለፍታ ሰውነቷ ብሎ ምናምን እንትን ይላል። ይሄ ተገቢ አይደለም። ይሄ ተገቢ አይደለም። አደምን አለይሂ ሰላም አላህ ስብሐነ ወተዓላ አንተ ከገነት ከወጣህ የመስራት ኃላፊነት በአንተ ላይ ነው ብሎ ይህንን ህግ አውጥቶለታል። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅክ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። አደም ሆይ አሉ አላህ ኢነ ሃዛ ዐዱውን ለከ ወሊዘውጅክ፣ ይህ ሰይጣን ለአንተም ለሚስትህም ጠላታችሁ ነው። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ፣ ከጀነት እንድትወጡ እንዳያደርጋችሁ የኔን ትእዛዝ እንድትጥሱ አድርጎ ከወጣችሁ አንተ ትለፋለህና ነው። ለፍቶ የማስተዳደርን ኃላፊነት በባል ላይ ነው ያደረገው። ከሰው ልጆች መጀመሪያ ታሪክ አላህ ሱብሓነሁ ወተዓላ እሷ ላይ ሐዋ ላይ አይደለም ትለፋላችሁ አይደለም ያለው፣ ትለፋለህ አንተ ነው። ሴት ልጅ ሰርታ ልታስተዳድረው አይደለም በፍጹም የተገራ እሱ ነው ሊያስተዳድራት የሚገባ። ለማንኛውም ሚስቱን ወደ ውጭ እየላከ ብር እያስላከ የሚኖር ሰው ይሄ ስህተት ነው። እስላም ይሄን ያዘ። እሱ ነው ሄዶ ሰርቶ እና ልጆችን ማስተዳደር አለበት። እሺ